ወደ እስልምና የመጣችሁ ወንድም እህቶች ካላችሁ ወይ እንደኔ ወይ ከኔ በላይ ፈተና ደርሶባችሁ ሊሆን ይችላል። ናም የሚደርስባችኋል። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ይላል ወለነብሉወነኩም ቢሸይኢን ሚነል ኸውፊ ይላል ወልጁኢ ወነቅሲ አምዋሊሂም ወአንፉሲሂም ሚነ ሰመራቲ ወበሽሪ ሳቢሪን አለዚነ ኢዛ አሳበሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ይላል። በእርግጥ እንፈትናችኋለን፣ እንሞክራችኋለን ከነፍሶቻችሁም ከአእምሮቻችሁም እንፈትናችኋለን። ይህን ይላል አላህ። ስለዚህ ታገሱ፣ የአላህ እርዳታ ቅርብ ነው። እኔ በጥቂቱ ነው የደረሰብኝ የነገርኳችሁ እንጂ ሰዓታት አይደለም ቀናት ይወስድብኛል። ግን ባጭሩ ነው የነገርኳችሁ። ስለዚህ ታገሱ። ኢነማ ሊስሪ ይስራ። በእርግጥም ከችግርም በኋላ ምቾት አለ። ግን ታገሱ። አላህ ቁርአን ላይ ከ90 በላይ የሚጠቅሳት አንድ ቃላት አለች። ሶብር የምትለውን ቃል ከ90 በላይ ይጠቅሳታል። እንደ ሶብር ቁርአን ውስጥ የተጠቀሰ ቃል የለም። ምክንያቱም ሶብር በእስላም ውስጥ ትልቅ ቦታ ስላለው። ምክንያቱም ሶብር የዱንያና የአኺራ ውጤታማነት በሶብር ውስጥ ነው ያለው። ስለዚህ ታገሱ ነው የምለው። ሁሉም ያልፋል። ምክንያቱም ማናችንም ወደዚህ ዱንያ ስንመጣ ልንፈተን ነው። ዱንያ የፈተና ሀገር ነች። አኺራ ደግሞ የውጤት ሀገር ነች። ስለዚህ ታገሱ ከማለት ውጭ ምንም አይደለም። አላህም ደግሞ ለታጋሾች ምንዳን አዘጋጅቷል። ከቤተሰብ ከጓደኛ ትርቃላችሁ። ከስራ ቦታ ስራችሁን በማጣት ብዙ መከራ ልታዩ ይችላላችሁ። እኔ